ሂጃብ የሚከለክል ህግ አውጥተናል በልፈርምና አጽድቅ ሲሉት የቀድሞ የጣሊያን ጠቅላይ ሚኒስትር ይህንን መልስ ነበር የመለሰላቸው ለፓርላማው። ጁሊያን ሜቶ ከ1992 ጀምሮ እስከ 2003 ድረስ ጣሊያንን በጠቅላይ ሚኒስትርነት የመራ ሰው ነው። እንዲህ ሲላቸው ነበር የመለሰላቸው። እናንተ ክርስቲያኖች ነን ትላላችሁ፣ ቅድስት ማርያም ማለት ነው በሁሉም ምስሎቿ ላይ ራስ መሸፈኛ ወይም ደግሞ ሂጃብ አድርጋ ነው ያለችው። ነገር ግን እናንተ ዛሬ ራስ የሚሸፍኑ ሰዎችን እናግድና ህግ እናውጣ ፈርም እያላችሁኝ ትገኛላችሁ። በቅድስና ሁሉም ሃይማኖቶች የሚስማሙባት በመጽሐፍ ቅዱስም በቁርአን እሷ ናት። ነገር ግን እሷን ስናያት ግን የእሷ ባህሪ ሁሌ ጸጉሯ እንደሸፈነች ነው። እናም እንዴ ጸጉራቸውን የሚሸፍኑ ሴቶችን በህግ እንቅጣ ትሉኛላችሁ በማለት ነበር እንግዲህ የቀድሞ የጣሊያን ጠቅላይ ሚኒስትር ሂጃብ የሚከለክል ህግ አውጥተው ፈርም ካሉት በኋላ የተናገረው ታሪካዊ ንግግር ነው። እናም ይህ እውነታ ነው። በታሪክ ውስጥ ማለት ነው በስነ ምግባራቸው የተወደዱ ወይም ደግሞ ቅድስት ናቸው የተባሉ ሰዎች በየትኛውም ታሪክ ማለት ነው ሁሉም ጸጉራቸውን ሸፍነው ነው የታዩት ማለት ነው። እናም ጁሊያን ሜቶ ይህ ንግግሩ በአንድ ሰሞን መነጋገሪያ ሆኗል። ይህ ሰው በጣም ከባድ ሰው ነው። የአውሮፓ ህግን ካረቀቁት መካከልም አንደኛው እንደሆነ ይነገርለታል። እስኪ ስለዚህ ጉዳይ ሀሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ።